እንግዲህ ከሰሞኑ በሰማነው በቴዲ አፍሮና በሰዋሰው መልቲሚዲያ መካከል ከተፈጠሩ አለመግባባት ተብሎ ከተጠቀሱ ምክንያቶች አንዱ መልቲሚዲያ እንደገለጸው የሲአርቢቲ ክፍያ ጋር በተያያዘ ነው አለመግባባቱ የተፈጠረው። ስለዚህ ይህ ሲአርቢቲ በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ምን ማለት ነው? ኮለሪንግ ባክቶን ነው በማለት ይጠራል። ከመደበኛው የስልክ ጥሪ የሚሰማው የሙዚቃ አገልግሎት የሚገኝ መብት ማለት ነው። በአማርኛ አጠራሩ የጥሪ ማጀቢያ ተብሎ ይጠራል። ስለዚህ የጥሪ ማጀቢያ አንድ ደንበኛ ወደ ሌላው ሰው ሲደውል ስልኩ እስኪነሳ ድረስ የሚሰማው ሙዚቃ ወይም መልእክት ነው። ለኢትዮጵያ ድምፃውያንና አቀናባሪዎች ትልቅ የገቢ ምንጭ ነው። ደንበኞች ለዜማው የሚከፍሉት ክፍያ ለአርቲስቱ፣ ለቴክኖሎጂው አቅራቢ እና ለኢትዮጵያ ቴሌኮም ይከፋፈላል። አገልግሎት አሰጣጡን ስንመለከት ስራዎቻችን በይፋዊ የይዘት አከፋፋዮች በኩል ለኢትዮጵያ ቴሌኮም ያቀርባሉ። ደንበኞች ለአገልግሎት የቀን፣ የሳምንት ወይም የወር ክፍያ በሞባይል ካርዳቸው አማካኝነት ይከፍላሉ። ስለዚህ ይህ የሲአርቢቲ አገልግሎት እንደጠቀስነው ብዙ አይነት ነው ማለት ነው። በኢትዮጵያ በሁለት መንገድ ነው የሚታየው። አንደኛው ተጠቃሚው ወይም ደንበኛው የሚከፍለው ሲሆን፣ ሁለተኛው ደግሞ አርቲስቱ የሚያገኘው የገቢ ድርሻ ነው። ክፍያዎቹ የሚፈጸሙት ከሞባይል ካርድ ወይም በቴሌ ብር በኩል ነው። አንድ የኢትዮጵያ ቴሌኮም ደንበኛ ለሲአርቢቲ አገልግሎት የሚከፍሉትን ክፍያዎች ይከፍላል። የአገልግሎት ምዝገባ፣ የዜማ መግዣ ክፍያዎችን ይከፍላል። ክፍያው የሚቆረጠው ከስልክ ካርድ ወይም ከቴሌ ብር አካውንት በቀጥታ ይሆናል ማለት ነው። ስለዚህ የዚህ የሲአርቢቲ አገልግሎት ለአርቲስቶችና ለባለሙያዎች ትልቅ የገቢ ድርሻን ፈጥሯል ማለት ነው። በዚህም መሰረት ኢትዮ ቴሌኮም የመገናኛ መስመሩ ኔትወርኩን ስለሚያቀርብ ትልቁን ድርሻ ይወስዳል ማለት ነው። የይዘት አቅራቢዎች ወይም ደግሞ መሀል ላይ ያሉት የሙዚቃን ወደ ሲስተም የሚያስገቡና የሚያስተዋውቁ ድርጅቶች እንደዚሁ ድርሻ አላቸው። አርቲስቱና መንግስት ግብር 15% ይቆርጥበታል ማለት ነው። ከፍተኛ ገቢ የሚያገኙት አንደኛ ኢትዮ ቴሌኮም፣ ሁለተኛ የይዘት አቅራቢው ወይም ድርጅቱ በአርቲስቱና በኢትዮ ቴሌኮም መካከል እንደ ድልድይ ሆኖ ይሰራሉ። ከነዚህም መካከል ባለፈው ዓመት ከፍተኛ ገቢ ያገኙት ሰዋሰው መልቲሚዲያና ዛይክ ነው። ከፍተኛ ገቢ ያገኙ አርቲስቶች ደግሞ ቴዲ አፍሮ፣ ማሪቱ ለገሰ እና የሃይማኖት መዘምራን እንደ ዘማሪ ቴዎድሮስ ዮሴፍ ከፍተኛ ገቢ ያገኙ ናቸው።